ከሄዳችሁ ልጆቼ ናቸው ሰክሰሶቼ እና ችልድረንስ ዘ ግሬተስት ቲንግ ብሏል። እማረሰው የኔ አባት 19 ልጅ አለው። ማሻአላ ማሻአላ። የሆነ ነገር ብትፈልጊ ከእህት ወንድሞች ታገኛለሽ። በቃ እኛ የአንድ ቀበሌ ህዝብ በይ ከ3 ሚስት ነው ግን ታዲያ አይ ኦኬ በእናንተ ይፈቀዳል። እናቴ የመጀመሪያ ሚስቱ ናት። ከእናቴ 7 ከሁለተኛ ሚስቱ 6 ከሶስተኛ ሚስቱ 6 ቶታል 19 ነን። ያ ከአንድ እናትማ ይከብዳል። የሁሉ አንቺን የሚያስብ ሁላችን ቤት ናቸው። ሁላችንም አንተን አግብተን ወልደናል። ማንም አሁን ትንሽ ልጅ የለውም። እሱ ምንም ሀሳብ የለበትም። አባቴ ቁጭ ብሎ መብላት ነው። በቃ ቁጭ ብሎ መጦር ነው በልጆቹ ሁላችን። አንቺን የሚመስል አለ ከአባትሽ ልጆች? ቆንጆች ናቸው። አንቺም እኮ ቆንጆ ነሽ። አንዳንዴ ቁጭ የሆነ አይፈጠርም። አንዳንዴ ኮፒ ፔስት እኮ አንድ ቤት ሊፈጠር። ልጅ ታላቄ ኮፒ ናት። እኔን አይተሽ እሷን ድምፅ ራሱ በስልክ ራሱ ስናወራ ድምፃችን አንድ አይነት። እኔን የሚያውቅ ሰው ደውሎ እህቴና ሚናን ሲያወራት ወይኔ ጉዴ ሀቢባ ነሽ ይሏታል። የወንድም ካሊድ እንትን የተደረገ ጊዜ የነበረችው ትመስልሻለች አይደለ አቡዬ? አይ እሷ እህቴ አይደለችም፣ የባሌ እህት ናት። ሄለን ናት። እንዲህ ስትሰማው ትናደድብኛለች። እህቴ አይደለችም ስትሰማ፣ ያው እህት በያት፣ የባሌ እህት ናት። በቃ ሲስተር ሄለን ነው ሄላን ነው። አዎ ሄላን። አይመሳሰሉ ምንም። በጣም ቆንጆ ናት ሄላ ናት እንዴ? ኦኬ። አይ አትመሳሰሉ ናችሁ። ደህና ናችሁ ወይ? እንዴት ነሽ? ደህና ነሽ ወይ? እንዴ እርግዝና ምናምን ስትሉ እኮ ነው የገባሁት ላይቭ ከትናንትና ጠዋት ለመጨረሻ ጊዜ ከገባሁ አሁን ገና ላይቭ መክፈቴ ነው እና ትንሽ አሞኝ ነበር ደክሞኝ ነበር ምናምን ድካም ምናምን ተባልኳት። እንዴት እና የምር አረገሽ እንዴ? በውስጥ ልላክልሽ አልትራሳውንዱ ለምን እነሱ ስላላመኑ ላኪልኝ። እኔ ራሴ እኮ ባለማስረጃ ላምንም ስለምትይ ሀኒ ያለችን ላኪልኝ እና ልመን ማይልኝ አለ አቡ ውስጥ አንድ ፎርዋርድ አድርጊውና እንንከባከብሽ። በቃ እኮ ፊቷ ራሱ እኮ እየሳቀች ስለሆነች ልጅ እውነቷን ነው እያልኩ ነበረ። አሁን ምን ያምርሻል? ከዱባይ ምን ይላክልሽ አቡዬ? ይኸውልህ ህዝብ እኮ ሊያቀብሽ ልንገራችሁ፣ ብታረግዝ ከ3 ወር በኋላ ነው የምትነግረን። እኔ እንደው 8 ወር ራሱ ባለፈው አረገዝኩ ብላ አልሸወደችንም እንዴ? ልንገራችሁ ግን ባረግዝ የምነግራችሁ ሆዴ ሲታይ ነው። አትልሽ እስከዛ